نعم ፀሐይም በገባችበት ትወጣለች በዚሁ ቀን ላይም ሌላ አስደንጋጭ ክስተት መሬት ላይ ይስተናገዳል ምንዋ መግቢያችን ላይ እንዳለው አልአያቱ خرذات منزومات في سلك العلم በገመድ ላይ እንደታሰሩ መስካባዎች ናቸው ገመዱ ሲበጠስ ተከታትለው እንደሚወድቁት ፀሐይ ወጣች አይደል ቀን ላይ ደግሞ ከሰዓት አንድ አስደንጋጭ ክስተት መሬት ላይ ይከሰታል طلوع الدابة መሬት ላይ ሰዎችን የምታናግር እንስሳ ከመሬት ትወጣለች አላህ Subhanahu Wa Ta'ala ይህን እውነታ ቁርአን ላይ ሲገልጽልን ምን ይለናል وإذا وقع القول عليهم أخرجنا لهم دابة من الأرض تكلمهم أن الناس كانوا بآياتنا لا يوقنون وإذا وقع القول عليهم በእነሱም ላይ የቅጣት ቃሉ በተረጋገጠ ጊዜ አخرجنا لهم دابة من الأرض ከመሬት ላይ ፈልፍለን እንስሳ እናወጣላቸዋለን እቺ ምን ታደርጋለች تكلمهم እምታናግራቸው أن الناس كانوا بآياتنا لا يوقنون ሰዎች በአላህ Subhanahu Wa Ta'ala ምልክቶች እርግጠኛ ያላሉ መሆናቸውን ምትናገር እንስሳ እናወጣለን ይነናል አላህ Subhanahu Wa Ta'ala ሱረቱ ነምል ላይ እቺን እንስሳ ለየት የሚያደርጋት ሶስት አይነት ባህሪያት አንደኛ የምትወጣው ከመሬት ተፈልፍላ ነው ከናት አባት አይደለም የምትወለደው ልክ እንደ ነብዩላህ ሷሊህ ግመል የነብዩላህ ሷሊህ ግመል አላህ ለተአምር ተራራውን ሰንጥቃ ከተራራ ነው የተወለደችው እቺም ከመሬት ተፈልፍላ መሬትን የምትሞላ በየቦታው ብቅ ብቅ የምትል ትወጣለች ሁለተኛ ለየት የሚያደርጋት አፈጣጠሯ ሙሉ ለሙሉ ጸጉር የለበሰች ናት ፊቷም ከኋላዋ እንደይለይ የሆነ ሙሉ ለሙሉ ጸጉር የለበሰች ናት ብዙ ሪዋያዎች አሉ የተለያዩ ዘገባዎች ፊቷ የዝሆን ነው ጆሮዋ የእንትን ነው እግሯ የግመል ነው ብዙ ተብሏል ይህ ግን በትክክለኛ ሐዲስ ሰነድ ስለሌለው ተጨዋል ምን ይሄ ፕሮግራም ትልቅ ታሪክ ስለሆነ ከትክክለኛ ምንጭ ብቻ ነው የዘገብኩት صحيح ብቻዎችን ማለት ነው እቺ እንስሳ ትወጣና ሰዎችን ማናገር ትጀምራለች ማንነታቸውን ትናገራለች አልላዕነቱላሂ ዐለል ካፊሪን በካህዲያን ላይ የአላህ እርግማን ይሁን እያለች ትጮሃለች ከዚህም በላይ ነብያችን ሰለላሁ ዐለይሂ ወሰለም ማሃተም ምልክት አፍንጫ ላይ ታደርጋለች ይላሉ كما في مسند احمد وصححه شيخنا الالباني يقول النبي صلى الله عليه وسلم تخرج الدابة فتسيم الناس على خراطمهم እቺን እንስሳ ከመሬት ትወጣና ሰዎች ላይ አፍንጫቸው ላይ ማሃተም ምልክት ታደርጋለች ሰዎች ላይ ثم ياتي الاجيال الاخرى ከዛም እሷ ከወጣች ካለፈ በኋላ ሌላ ትውልድ ይመጣል ወዲያውን ቂያማት ቆመም يقول النبي ምን ያሉ حتى يشتري الرجل البعير አንድ ሰው አንድን በሬ ከአንድ ግለሰብ ይገዛል ከዛም ሰዎች ይጠይቁታል فيقولون له ممن اشتريته كما غان يجزعوا ይሉታል فيقول اشتريته من احد المخطمين አፍንጫው ላይ ምልክት ከተደረገበት አንድ ግለሰብ ነው የገዛውት ይላል ያ አላህ ይህ ምልክት ለብዙ ጊዜ ይቆያል እቺ እንስሳው ሟጣ እንዳለፈች አላህ ሌላ ጭስን መሬት ላይ ያስከስታል ለቂያማው ምልክት ነው ከዚህም በላይ ቂያማውን ሊቆም እየቀረበ ነው حلول الساعه ብለናል በሁለት ነው የከፈልነው اقتراب الساعه ቂያማ መቀረቡ የሚገልጹ ያጁጅ ወደጃል ወኑዙል ዒሳ ፀሐይ ከወጣች እንስሳው ከወጣች ደግሞ ቂያማ ገብቷል ነው የሚባል አሁን ቂያማ ሊደርስ ነው አላህ Subhanahu Wa Ta'ala ሙእሚኖችን ከመሬት ያነሳቸዋል الريح الطيبه ለስላሳ መልካም ንፋስ አለች مؤمنوچن متوسداچو يقول النبي صلى الله عليه وسلم يرسل الله ريحا باردة من قبل الشام كشام اقطاجا الله سبحانه وتعالى عنديت ጥሩ ንፋስ ይልካል فلا يبقى على وجه الارض احد في قلبه مثقال ذره من ايمان الا قبضته እቺ ንፋስ መሬት ላይ ያለ ሙእሚን ከልቡ ላይ ذره ትንሽ ፍሬ እንኳን ምታል ኢማን ያለውን ሁላ
እቺ ንፋስ ሲተነፍሳት ትገለዋለች حتى አሉ ነብያችን ማንም እንደማያመልጥ ሲናገሩ حتى لو ان احدكم دخل في كبد جبل لدخلته عليه ተራራ ውስጥ እንኳን ቢገባ ዋሻ ተከትለው ገብታ ሩሁን ታወጣዋለች ይሞታል ይላል ምን ቂያማ ሊቆም ነው ቂያማ የምትቆመው ረሱል እንዳሉት على شرار خلق الله መጥፎ በሆኑ ሰዎች ላይ ነው የምትቆመው ሙእሚኖቹ ይሄ ቅጣት እንዳይደርሳቸው አላህ ቶሎ በዚህ መልኩ ይወስዳቸዋል ይላሉ كما رواه مسلم ከዚህም በኋላ ሙእሚን አለቀ አይደል ከዓባ ትናዳለች ሚያፈርሳት ይመጣል ይላሉ يقول النبي صلى الله عليه وسلم ነብያችን ሐዲስ ላይ ምን ይላሉ يخرب الكعبة ذو السويقتين من الحبشة كعبان እኮ ከሐበሻ የሆነ ሰው እግሮቹ ጠመምጠመም ያሉ አጭር ሰው ከዓባን መጥቶ ያፈርሳታል በሌላም ዘገባቸው ለይህን ሰው ሲገልጹልን كأني أراه እኔን ሰው ማየው ይመስለኛል አስወድ ጥቁር ነው አፍጀጅ እግሮቹ የተጣመሙ ናቸው يقلعها حجرا حجرا አንድ ባንድ ድንጋዋን ያፈራርሰዋል ይላሉ ويسلب حليها ጌጦቿን ግርዶሹ መጋረጃውን ሁሉ ይገነጣጥልና ከዓባን ያፈርሳታል ይላሉ ያ አላህ እንደዛ አይነት መጥፎ ትውልድ ላይ ነው ቂያማ የሚቆመው ከዓባ ይፈርሳል رفع القرآن ቁርአንም ይነሳል ይላሉ يقول النبي صلى الله عليه وسلم ነብያችን ሐዲስ ላይ ምን ይላሉ لا تقوم الساعة ቂያማ እኮ አትቆምም حتى لا يقال في الأرض الله الله መሬት ላይ الله الله ሚል ስም የሌለ ጊዜ ነው ቂያማ የምትቆመው እንዲህ ሚል ያለ ቂያማ ትከሰትም ይላሉ በቁርአን ላይ ቂያማ ይቆም ቁርአንን አላህ ያነሳዋል በነዛ መጥፎ ህዝቦች ላይ ቂያማ ትከሰታለች እነዚህ ሰዎች ነብያችን እንደ እንስሳ ናቸው ይላሉ ለስሜታቸው ቅርብ የሆኑ መሬትም ይበክሉ ናቸው መንገድ ላይ ዚና መሰራት ይጀምራል ይላል ያነ የነብዩላህ ኢሳ ዘመን ተረስቶ እንደ አዲስ ዚና ይጀምራል ከነሱ ውስጥ ጥሩ የሚባለው እንኳን መንገድ ላይ ዚና ሲሰሩ ምን ይላል ምን አለ ዞር ብለህቹ ብታደርጉት ይላል ዚናውን አይደለም የሚቃወመው መንገድ ዳር እናንተ ምን አላችሁ ገባትሉም እንዴ ይሄን የሚለው ነው ከነሱ ውስጥ ጥሩ የሚባለው ይላል ሸይጣን ይመጣላቸዋል አላ ቱጢዑን እሻትሉኝም ይላቸዋል ምን እንበለ ጣዖት እንዲገዙ ያደርጋቸዋል ነብያችን ሌላ ሐዲሳቸው ላይ ምን ይላሉ والذي نفسي بيده لا تقوم الساعه نفسي بجبونچ بالله እምላለሁ ቂያማት ቆመም حتى تعبد اللات والعزى ላትና ዑዛ በነብዩ ዘመን የነበሩ ጣዖቶች ናቸው ሁለቱ እንደ አዲስ ሰው ሳይገዛቸው ቂያማት ቆመም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ስትሰማ እናታችን አይሻ የአላህ መልእክተኛ አላህ እኮ ይሄን ቁርአን ካወረደ በኋላ ደግመው ላትና ዑዛ ይገዛሉ በያላመንኩም ነበር አላሰብኩም ነበር ትላለች አላህ ምን ሚለውን ያወረደ هو الذي ارسل رسوله بالهدى አላህ እኮ ነው ያ መልእክተኛውን በቀጥተኛው መንገድ ወዲን الحق በእውነተኛው ዲን የላከው ለምን ليظهره على الدين كله ከእምነቶች ሁሉ የበላይ ሊያደርገው በዛ መሬት ሊሞላ ነው ሚለውን አያ ካነበብኩ በኋላ እኮ እንደገና ላትና ዑዛ ይመጣሉ ብዬ አላሰብኩም አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ هذا يكون الى ما شاء الله አላህ እስከፈቀደው ድረስ አውምቲው ይከሰታል ቅድም እንዳየነው የነብዩላህ ዘመን ሁሉ ሙስሊም ብቻ የሚሆንበት ዘመን ይከሰታል ከዛ በኋላ ግን ሰዎች ወደ ብክለት ይሄዳሉ አላህ ሙእሚኖችን ንፋስ ይልክና ሩሃቸውን ይወስዳል ከሃዲያን ብቻ ይቀራሉ እነሱ ናቸው ላትና ዑዛን እንዳዲስ የሚገዟቸው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ እንግዲህ ሰው ልጅ ዙሮ ብክለት ውስጥ ይገባል አላህም ይሄኔ ሶስት መቅሰፍቶችን የመሬት መደረመሶችን ያደርጋል አንድ በምስራቅ አንድ በምዕራብ አንድ በአረባዊ ዳርቻ ከባባድ መቅሰፍቶች መሬት ላይ ይስተናገዳሉ መጨረሻም የሚከሰተው ረሱል ሲጨርሱ ምን ያሉ يقول اخر ذلك نار تخرج من اليمن የመጨረሻውም
ከየመን አካባቢ ምትወጣ እሳት አለች تطرد الناس الى محشرهم ሰዎችን ወደ መሰብሰቢያው ቦታ ትነዳዋቸዋለች ይላሉ ረሱል ሰለላሁ ዐለይሂ ወሰለም እቺ እሳት ረሱል ባህሪዋን ሲናገሩ አላህ ከየመን አካባቢ እንዲሳት ያወጣል እንደ ውሃ እየፈሰሰች ሰዎችን ትገባቸዋለች ወደ መሰብሰቢያው ነው የምትገፋቸው ደክሟቸው اذا قالوا قالت እነሱ ደክሟቸው ሊያርፉ ቁጭ ሲሉ ትቆማለች ሲንቀሳቀሱ ትንቀሳቀሳለች ምን ይላሉ وتبيت معهم حيث باتوا ካደሩበት ቦታ አብራቸው ታድራለች እሳት እኮ እየነደደ ነው ደክሟቸው ሲተኙ ትጠብቃቸዋለች እየነዳች እዛ ቦታ ላይ እንደተሰበሰቡ ቂያማ ይቆማል መዲና በአውሬዎች ይሞላል ይላል የሰው ልጅ ወደ መሰብሰቢያው ወደ ሻም ሀገር እንደተሰበሰበ ሁለት ከሙዘይና የሆኑ ፍየል ጠባቂዎች ወደ መዲና ይገባሉ መዲናን ሳይዋት በእንስሳ ተሞልታለች የሚያስፈራ ክስተት ያሉ ከዛም እነሱም አገሯን ለቀው ለመውጣት ተራራው ላይ እንደደረሱ ينفخ في السور ጥሩምባው ይነፋል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ያ አላህ እንግዲህ አላህ ቂያማን ከነዚህ ሸረኛ ህዝቦችን ሰብስቦ ቂያማን ክስተት እንዲያዩት ለነዚህ ያደርጋቸዋል السور ما هو السور سور مالت عندي جاء عربي الى النبي صلى الله عليه وسلم فقال عند قطري ولا نبياتችን መጣና فقال يا رسول الله انت يا الله ملكتኛ مسور سور مالت ምንድነው አላቸው فقال قرن ይህማ ጥሩምባ ነው صفاتون الله እንጂ ማንም የማያውቀው መንፊያ ነው وصاحب هذا القرن هو إسرافيل ነው ደግሞ የዚህ ነፊ አሉት ትልቅ የሆነ መንፊያ አለ ያኔ ይነፋል ፍጡራን በአጠቃላይ ይደነግጣል እንዳለ ጭረጭላል እሱ ደግሞ ይላሉ እስራፊል በመጠባበቅ ላይ ነው ከተፈጠረ ጀምሮ وفي الحديث الذي رواه حاكم وصححه من حديث أبي هريرة قال رسول الله صلى الله عليه وسلم يا الله ملكتنيا منالو ما أطرف صاحب الصور منذ أن خلقه الله ووكله بذلك هيك إسرافيل الله سبحانه وتعالى كفتروا بهالنا عندنا قديتا كتقلبت بهالا عينوچو تكدنو انقلفن عليهم فهو ينتظر بحذاء العرش بعرش طق هونو يتطبابق نو ما اطرف ينتظر متى يؤمر كأن عينه كوكبان دريان عينوچو كواكبت ይመስላሉ ቁልጭ እንዳሉ ናቸው የአላህን ትእዛዝ እየጠበቀን ድንገት ይነፋዋል ዛሬ ነገ የዛሬ አመት አናቀው ብቻ ይነፋል ይህ ክስተት የሚያስፈራቸው የፍጡራን ሁላ አይነት አይሆኑት የነብያት ሁላ መሪ የሆኑት ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ كيف انعم እንዴት እኔ በዱንያ መደሰት እችላለሁ እንዴት መጣቀም እችላለሁ وقد التقم صاحب القرن هيكو نفيو طرمباون عفو ላይ እንደሰካው ነው وحنى جبهته واصغى سمعه ينتظر ان يؤمر فينفخ እንዴት ልጣቀም እችላለሁ እስራፊል እኮ አፉ ውስጥ ጥሩምባውን ሰክቶ መቼ እንደሚታዘዝ እየተጠባበቀ ጆሮውን ተክሎ ያዳመጠ ነው ድንገት ሊነፋ ይችላል እንዴት እኔ በዱንያ ይደሰታለሁ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እሳቸው በዚህ ፍርሃት ውስጥ ናቸው እኔ እናንተ ደግሞ ተረጋግተናል متى ينفخ መቼ ነው ቂያማ የምትቆመው መቼ ቀን ነው መቼ ነው የሚነፋው ያስ ደንጋጭ ፍጡራንን የሚጨርሰው كما في صحيح مسلم من حديث ابي هريره ان النبي صلى الله عليه وسلم قال نبياتችን ምን አሉ خير يوم طلعت عليه الشمس يوم الجمعه ፀሐይ እኮ ከወጣችበት በላጩ ቀን ጁምዓ ነው فيه خلق آدم አባታችሁ አደም የተፈጠረው ጁምዓ ነው وفيه ادخل الجنه وفيه اخرج منها ጀነትም የገባው ጁምዓ ቀን ነው ከሷም የወጣው በጁምዓ ቀን ነው وفيه تقوم الساعه ቂያማም ትቆመው በዛን ቀን ነው ያኔ ጁምዓ ቀን ይነፋል الله سبحانه وتعالى ይህን ሲገልጽ ምን አለ ويوم ينفخ في الصور
ያ ጥሩምባውን በተነፋ ጊዜ ففزع من في السماوات ومن في الأرض በመሬትም በሰማይም ያሉ ፍጡራን እንዳለ ይሞታሉ ኢላ መን ሻአ አላህ ከፈቀደው ውጭ አላህ እንዳይሞቱም ያደርጋቸው ፍጡሮች አሉ እነዚህ እነማን ናቸው ዑለማዎች በስፋት ዳሰውታል ብቻ አላህ ከፈቀደው ውጭ ሁሉ እንዳለ ያልቃል ይህ ደግሞ መነፋት ተፈጥሮን እንድትገለባበት ያደርጋታል ቂያማ ሲቆም አስደንጋጭ ነው ነብያችን ሰለላሁ ዐለይሂ ወሰለም من سره ان ينظر الى يوم القيامه كانه راعي العين ቂያማኮ ምትቆምበትን ክስተት ማየት የፈለገ ሰው فليقرأ እነዚህ ቁርአኖችን ያንብብ አንደኛ اذا الشمس كورت ሚለውን ያንብብ ሁለተኛ اذا السماء انفطرت ሚለውን ያንብብ ሶስተኛ اذا السماء انشقت እነዚህን አንቀጾች ከልብ ያንብባቸው የቂያማን ክስተት በአይኑ እንዳየው ይሆናል አሉ አላህም Subhanahu Wa Ta'ala የመጀመሪያውን አያት አንቀጽ ሲያብራራልን ቁርአን ላይ እንዲህ ይለናል إذا الشمس كورت وإذا النجوم كدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت وإذا الجحيم سعرت وإذا الجنة أزلفت علمت نفس ما أحضرت إذا الشمس كورت ፀሐይም በተጠቀለለችና ብርሃኗን ባጣች ጊዜ وإذا النجوم انكدرت ከዋክብትም በረገፉ ጊዜ ከዋክብት ከፀሐይ የሚበልጡ ከዋክብቶች ሁሉ አሉ እነሱ ተበታትነው ይረግፋሉ وإذا الجبال سيرت ተራሮች በተራመዱ ጊዜ ተራራ ይላመዳል አው ይበተናል ويسألونك عن الجبال فقل ينسفها ربي نسفا ስለ ተራራ ይጠይቋል አው ጌታ ይበትናታል በላቸው ደከን ደካ ያደቃታል አላህ سبحانه وتعالى وإذا العشار عطلت يا أسر ور عشار أسر ور يمولات جمل بتتوج كسي كستتو يا أسر ور جمل مالت العربوش يا أسر ور جمل ستون عنديت جمل لجمت ستبتنا وتتمت ستبت ساعتنا በጣም ውድናት በእነሱ ዘመን እቺን ግመል ግን ያስደንጋጭ ክስተት ባስረሳቸው ጊዜ የሚነካት ጠፍቶ በተተወች ጊዜ ይላል ያን ቀን ክስተት አላህ ሲገልጽ وإذا العشار عطلت وإذا الوحوش حشرت እንስሳዎቻውን ይበላላሉ ይፈላለጋሉ ያኔ ደንግጠው ግን እርስ በርስ ከበው ይቆማሉ አንበሳው ከከብቱ ጋር ነብሩ ከጅቡ ጋር አንድ ላይ በሚሰበሰቡበት ጊዜ وإذا البحار سجرت ባህሮች በተቃጠሉ ጊዜ وإذا النفوس زوجت ነፍሶችም ከአካላቸው ጋር በተጣመሩ ጊዜ وإذا الموءودة سئلت بأي ذنب قتلت موءودة وأد البنات بعربوች ዘመን ሴት ልጅ ከነ ህይወት የመቅበር መጥፎ ባህል ነበራቸው እስልምና መጥቶ ነው ይሄን መጥፎ ባህል ገፎ ለሴት ልጅ እናትነት ማዕረግ የሰጣት የአንድ ሰው ጀነቱ የትናት እናቱ ግር ነው ሚልን ክብር ለሴት ልጅ የሰጣት ህፃናቶች እንደተወለዱ ሴት ከሆኑ ይቀበሩ ነበር ሁለት አይን ቀባበር አላቸው ይላሉ አንደኛ አንዲት እናት ስትወልድ ልጁ ይታያል እንደወጣ ሴት ከሆነ ወስደው ጉድጓድ ቆፍረው ይከቱታል ወንድ ከሆነ ያሳድጉታል ሁለተኛ ልታመጥ ስትል ጉድጓድ ይቆፈርና ጉድጓድ ጥግ እንድታመጥ ይደረጋል ያ አላህ እንደተወለደ ህፃን ወንድ ከሆነ ይዘውት ይመለሳሉ ሴት ከሆነ ዛው ጉድጓድ ውስጥ ጨምረውት አፈር ያለብሱት ነበር አላህ ይንዘግናይ ክስተት يوم القيامه እንደሚጠይቅ وإذا الموءودة سئلت እቺ ህፃን ልጅ ቀስቅሰን በጠየቅናት ጊዜ بأي ذنب قتلت ምን አጥፍተሽ ነው የተቀበርሽው አስደንጋጭ ክስተት ነው ሰሃቦች
ከመስለማቸው በፊት ልጆቻቸውን ይቀብሩ ነበር ይህ መስአላ ይጠየቃሉ ይባል ሲመጣ በጣም ነበር ያስደነገጣቸው ሁሉም ሰው ላጠፋው ወንጀል ምንዳ ይሰጣል وإذا الصحف نشرت መዛግብት ይገለጣሉ አሁን እየተጻፈ ያለ وإذا السماء كشطت ሰማይ ትገሸለጣለች وإذا الجحيم سعرت جهنم እንድትነድ ይደረጋል وإذا الجنة أزلفت جنة እንድትቀረብ ይደረጋል علمت نفس ما أحضرت ነፍስ ያኔ ያስቀደመችውን ነገር ታቃለች ይላል አላህ Subhanahu Wa Ta'ala ሰማይ ሚገሸለጥበት ተራሮች ሚፈርሱበት ፀሐይ የምትጠቀለልበት ከዋክብት ሚረግፉበት አስደንጋጭ ክስተት የውመል ቂያማ እየመጣ ነው ሁለተኛውን ሱራ إذا السماء انفطرت ሰማይ በተሰነጠቀች ጊዜ وإذا الكواكب انتثرت ከዋክብቶች በረገፉ ጊዜ وإذا البحار فجرت ወንዞች ባህሮች በተደበላለቁ በነደዱ ጊዜ وإذا القبور بعثرت መቃብሮች ሰዎች አፈራቸውን አራግፈው በወጡ መቃብሮች በተገለባበጡ ጊዜ علمت نفس ما قدمت وأخرت نفس يعني ያስቀደመችውን ያዘገየችውን ታቃለች ይላል አላህ የቂያም ቀን መከሰቻ يقول تعالى በሌላም ሱራ ላይ አላህ ምን አለን ረሱል በተከሰ ሶስተኛው ምዕራፍ ላይ إذا السماء انشقت ሰማይ በተሰነጠቀች ጊዜ وأذنت ለጌታዋ ትእዛዝ ባደረች ጊዜ وأذنت لربها وحقت ደግሞም ለሱ ፍቃድ ማደር ይገባታል ይላል ተሰነጠቃለች وإذا الأرض مدت መሬት በተለጠጠች ጊዜ وألقت ما فيها وتخلت ከውስጡ ያለውን ነገር አውጥታ በጣለች ጊዜ وتخلت ባዶ በሆነች ጊዜ وأذنت لربها وحقت ለጌታዋ ታዛዥ በሆነች መታዘዝም ይገባታል እንጂ በሆነ ጊዜ የሰው ልጅ አስደንጋጭ ክስተት ይገጥመዋል ይለናል አላህ Subhanahu Wa Ta'ala يوم القيامة የቂያማ አቋቋም ይሄ በስርዓት የታነጸ ፍጥረተ ዓለም አላህ እንዳልነበር ያደርገዋል ከዋክብቱ ላይ ይረግፋሉ ሁሉንም ያናወጥ ፍጡራን እንዳለ ያልቃል ونفخ في الصور طرمباوم ينفال فصاعق أن يموت كلهم يموتال من في السماوات ومن في الأرض إلا من شاء الله كفكدو وج ፍጡራን ይሞታል ሚቀሩት ትንሾች ናቸው ነብያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ሰፊ ሐዲስ ያብራሩ ምን ይላሉ يقول النبي فإذا مات كل من في السماوات ومن في الأرض በሰማይም በመሬትም ያለው ሁሉ ፍጡራን አላህ ከፈቀደው ውጭ የቀሩት ሁሉም ሞቶ ሲያልቅ جاء ملك الموت إلى الملك ወደ ንጉሶች ንጉስ ወደ አላህ ملك الموت ይመጣል فقال ملك الموت من إلى الملك الموت يا ربي مات كل من في السماوات والأرض إلا من شئت أنت كفكد كوج فطران دال القوال للو الله سبحانه وتعالى فيقول الله جل وعلا تلاق الله من إلى من بقي ما أنه يكروا وهو أعلم سبحانه السياوك ملك الموت نتيقال فيقول ملك الموت من إلال جبريل وإسرافيل وميكائيل وحملة العرش وبقيت أنا جبريل إسرافيل ميكائيل عرش يتسكمت ملائكوش إنا أنيني كروا قيتاي إلال فيقول ملك الملوك الله من إلال ليموت جبريل فيموت جبريل يموت إلى الله تزال ستال جلام على من أمرنات جبريل يموت على كذا ما سكتلو مننا ليموت ميكائيل يموت السم يموت وليموت إسرافيل يموت السم يموت على ليموت حملة العرش عرش يتشكمت ملائكة يموت يبالل كلهم يموت ويبقى ملك الموت مع مليك الملوك فتعلقوا الله قال ملك الموت كرال فيقول الله يا ملك الموت أنت ملك الموت أنت خلق من خلقي
አንተም ከፈጠርኳቸው ፍጡራን አንዱ ነህ ወኹልቅቱከ ሊማ ተራ አንተም እንዲሁ ለመሞት ነው የፈጠርኩ ፈየሙቱ ፈሙት ያ መለከል መውት አንተ መለከል መውት ሙት ይለዋል ፈየሙቱ መለኩል መውት ويبقى ملك الملوك الله ብቻ ይቀራል ፍጡራኑ እንዳለ ይጠፋል هو الأول والآخر ፊትም የነበረ ኋላም ብቻው የሚቀር አላሁ ስብሓነሁ ወተዓላ ብቻ ነው ፍጡራን እንዳለ ይሞታል በዚህ ጸጥ ባለ ምንም ነገር በማይሰማበት ቦታ ላይ አላህ ፈየቁሉ ሊመን الملك اليوم ዛሬ ስልጣን ለማናት ንግስና ለማን ነው ሚመልስ የለም አላህ መልስ ይሰጣል الملك اليوم لله الواحد القهار ዛሬ ንግስና ለታላቁ አላህ ብቻ ነው ይላል الله سبحانه وتعالى وفي رواية في الصحيحين ነብያችን በሌላ ዘገባ ላይ ምን ይላሉ يقبض الله الأرض يوم القيامة الله በጭብጡ ይከታታል መሬትን ويطوي السماء بيمينه ሰማይ በበስተቀኙ ትጠቀለላለች ثم يقول ከዛም ብሎ ይላል أنا الملك እኔ ነኝ ንጉሱ أين ملوك الأرض የመሬት ነገስታት ይታሉ أين المتكبرون እነዛ በኔ ትእዛዝ ላይ ሲኩራሩ የነበሩት የታሉ ይላል አላህ ብቻውን አላህ ይፎክራል ይሉናል ነብያችን ሰለላሁ ዐለይሂ ወሰለም አላህም ይሄን ክስተት ቁርአን ላይ እንዲህ ሲል ያመጣዋል وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون وما قدر الله حق قدره الله نكو ተገቢውን የሚገባውን ክብር አልሰጡትም በሱ ባጋሩበት ጊዜ ይላል والارض جميعا قبضته يوم القيامه يوم القيامه كمريت በሱ በጭብጡ ስርናት والسماوات مطويات بيمينه ሰማይም ከበስተቀኙ በቀኙ ትጠቀለላለች سبحانه وتعالى ጥራት ሲገባው የተላቀው ጌታ አማ ይሽሪኩን በሱ ላይ ከሚያጋሩት ሰው ድንጋን ቀብረን ቆሌን ከታላቁ አላህ ጋር ያጋራል ሱብሃነሁ ወተዓላ ጥራት ለሱ ይገባው በዚህ መልኩ ይጠናቀቃል ከዚህ በኋላ የሚቀረው ነፍኸቱል በዓስ አላህ የመቀስቀሻ ጥሩምባ እንዲነፋ ያደርጋል ይህን ክስተት በአላህ ስብሓነሁ ወተዓላ ፍቃድ በሚቀጥለው እናያለን ነፍኸቱል በዓስ الحساب والميزان حساب አለ ሚዛን ምርመራ አለ والصراط صراط ማቋረጥ አለ እንዴት ነው አስደንጋጭ ክስተት እናያለን والشفاعة شفاعة አለ የነብዩ ሸፋዓ የሷሊሖች ሸፋዓ የሸሂዶች ሸፋዓ እሱን እናያለን الجنة والنار كزام يمجرشوا ألم يمجرشوا يسول جمعرفيا جنتنا جهنم إهين انداس سالن الله ينقصوا يبلن وندموش اهتوش عباتوش يناتوش مجعو زمن يمتان كموتنا يكستت قرببن مالتنا ودع الله نملس أهون سنك الناز أيا عبد كم يراك الله عاصيا حريصا على الدنيا وللموت ناسيا ولو أن الدنيا تدوم بأهلها لكان رسول الله حيا وباقيا ولكنها تفنى ويفنى نعيمها وتبقى الذنوب والمعاصي كما هي أيا عبد أنت يا الله باريا كم يراك الله عاصيا الله سنتين وستامس من ملكته حريصا على الدنيا وللموت ناسيا أخيران رسته موت رسته بالدنيا توترهل ولو أن الدنيا تدوم لأهلها دنياكو
ለነዋሪዎቿ ምዝልቅ ብትሆን ለካነ ረሱሉላሂ ሐየን ወባቂያ ማን ይቀር ነበር ነብያችን ሰለላሁ ዐለይሂ ወሰለም ዱንያ ለአንድ ሰው ብዘወትር ኑሮ ረሱል ይቀሩ ነበር ወላኪንها تفنى ويفنى نعيمها ነገር ግን ዱንያ ትጠፋለች ጥቅሟም ይጠፋል وتبقى الذنوب والمعاصي كما هي ወንጀልና አመጾች ግን አብረው ይቀራሉ ዱንያ ትጠፋለች ሞት ይመጣል ወደ አኺራ መሄድ አለ ሒሳብ ሚዛን አለብን አሁን ስንቅለን ይገባል አክሪማ ረዲየላሁ ተዓላ ዐን አክሪማ የአቡ ጀህል ልጅ ነው አቡ ጀህል ማን ነው የዚህ ኡማ ፊርዓውን አቡ ጀህል ነው የሳቸው ልጅ ከሳቸው ጋር ሆኖ ነብዩን አዛ ያደረገ ሰው ነበር አክሪማ መጨረሻ ከአባቱ ሞት በኋላ አላህ እሱን ለተውበት ወፈቀው ክሪማ እስልምናን ተቀበለ ከሰለመ በኋላ ግን فحسنت اسلامه እስልምናው አማረ ምንም ዘመቻ አብሮ ነበር የሚዘምተው ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ የርሙክ ጦርነት ላይ ከነ ኻሊድ ብን ወሊድ ጋር አብሮ ጦርነት ውስጥ ገባ መጥፎ ወንጀል አለው አይደል የሰራው ያንን ለማበስ ان الحسنات يذهبن السيئات መልካም ስራዎች መጥፎውን ይጠርጋሉ ወንጀል አለን አንተበት አላህ ይጠርገዋል ዘመቻው እስገባ ከሩሞች ጋር ነው ማዕረከቱ የርሙክ አክሪማ የውነት መታገል ጀመረ መጨረሻ ላይ ሙስሊሙ ላይ ጥቃት ሲደርስ እሱ ወረደና ወደ ሩሞች ሶፍ መሮጥ ጀመረ ሊጋደል ነው خالد بن وليد አየው يا عكرمة لا تفعل أنت إكرمة إهن الترك إن قتلك يكون شديدا على المسلمين يانت مموت يمسلمون اللب يا دمال تو زلعت تقبالو زر لنا عكرمة لخالد من قالوا دعني يا خالد أنت خالد توي أنت كوك رسول قاسنت زمچا زمتال نين أباتي جن رسول سنت آذار جناتشوال يعني رسول تجافت بطورنت አሁን ከጠላት ሸሻለው እንዴ هذا لا يكون እንደማ ይሆንም አክሪማ የሮጠ ገባ كان حاله ይላሉ ሁኔታው ምን ይመስል ነበር وعجلت اليك ربي لترضى ጌታዬ ወዳንተ ቻኮላለው ውዴታህን ለማግኘት ገባና ተፋለመ ጦርነቱ በሙስሊሞች ድል ተጠናቀቀ ከዛ ሙታንን ሲያገላብጡ አክሪማ ቆሳስሎ ወደ አኺራ ሄዶ ነበር ረሂመሁላህ ወረዲየላሁ ዐንሁ ወንጀል ነበረው አይደል አጠበው ገብቶ ኢንሻአላህ هو من الشهداء ከሸሂዶች ነው ኢንሻአላህ يوم القيامه ከነብዩ ጋር ነው የሚሆነው እኔ እናንተም የሰራነው ወንጀል ብዙ ነው አሁን እንተውበት የሚያሳዝነው ብዙ ሰው በጃሂልያው በድንቁርናው ዘመን መስጂድ ከመግባቱ በፊት ወንጀል ላይ እንደሱ ጀግና የለም መጠጥ ቤት ውስጥ ላንቺም ጠጪ ለሱም ስጪ ለኔም አምጪ ነው ሁሉን ነው የሚጋብዘው አሁን ወደ እስልምና ከገባ በኋላ ሰደቃ ሲጠየቅ መስጂድ አሰራ ሲባል እጁ አይፈታ ያን ወንጀል ማበሻ መስጠት አለብን ጀባሩን ፊል ጃሂልያ ኸዋኑን ፊል ኢስላም ይላሉ የመጥፎ የዱርይነት ዘመን ጀግና አውጪ ለጋሽ እስልምና ሲገባ ይቋጥራል መስጠት አለብን ወንጀላችን ማጠቢያ አላህ Subhanahu Wa Ta'ala በሰማነው ምንጠቀም ያደርገን يوم القيامة كنبياتنا صلى الله عليه وسلم قال جنة كم يقبط الله أدرجن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم توفنا مسلمين وألحقنا بالصالحين اللهم وحد صفوفنا اللهم وحد كلماتنا برحمتك يا أرحم الراحمين وسلام على المرسلين والحمد لله رب العالمين